ኢየሱስ ክርስቶስ ወደ ምድር በመጣ ሰዓት ለፍጥረታት ሁሉ ነው የሞተው አይደለ? አይ ለኔ አልሞተልኝ ይቅርታ ጋር እኔ ወንጀል አንተ እስላም ነህ? አረ ባይብል ላይ ራሱ ለማንም እንዳልሞተ ይናገራል። አሳየህ? አዎ አሳይ። እሺ ሕዝቅኤል 18 እግዚአብሔር ምን ይላል መሰለህ መጽሐፍ ላይ ሲናገር እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ አለ። በደንብ አዳምጥ። ልጅ ፍርድንና ቅን ነገር ባደረገ ትእዛዝ ከእንደገና ጀምር። ይቀጥል። አዎ ቀጥይ። እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ባደረገ ጊዜ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። እሺ ኃጢአት የምትሰራ ነፍስ እሷ ትሞታለች። ኦኬ ልጅ የአባቱን ኃጢአት አይሸከምም። እኛ ልጆች ነን። አዳም አባታችን ነው። የአባታችን የአዳምን ኃጢአት አንሸከምም። አባት የልጁን ኃጢአት አይሸከምም። አየው፣ የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዝንም ሁሉ ቢጠብቅ ፍርድንና ቅንንም ነገር ቢያደርግ ፈጽሞ በሕይወትና ይኖራል እንጂ አይሞትም። ስለዚህ እኔ የአዳምን ኃጢአት ካልተሸከምኩ አዳም የኔን ኃጢአት ካልተሸከመ ለኔ ብሎ የሚመጣና የሚሞትልኝ ማንም የለም ማለት ነው። እሺ የአንቺ ሃይማኖት ምንድነው? ንገረኝ። ሃይማኖት ምንድነው? አንተ ሙስሊም ነኝ እንደምትለኝ አንተ ሙስሊም ነህ አይደለ? አባቴ ግን አሁን እያነበብክልኝ ያለው ምን መጽሐፍን ነው? ብሉይ ኪዳንን ነው አዲስ ኪዳንን ነው? አይ ብሉይ ኪዳን ቢሆን የእግዚአብሔር ሕግ አይለወጥም። የእግዚአብሔር ሕግ የሚለወጥ አይደለም። ብሉይ ኪዳንና አዲስ ኪዳን ላይ የተሻሻለ ነገር አለ ከብሉይ ኪዳን ማለት ነው። ኢየሱስ ምን አለ መሰለህ? ሕግንና እኔ ሕግን ልሽር አልመጣሁም ልፈጽም እንጂ። አየው ሕግና የማን ዘሮች ነን? ስሚኝ፣ እኛ አሁን ከአብርሃም በኋላ ያለን ፍጥረታት ነን። ይሄ ደግሞ የተጻፈው ከአብርሃም በኋላ ላሉት ፍጥረታት ኢየሱስ ግን እኮ እኔ አምላክ ነኝ ብሎ አንድም ቀን ሰብኮ እንደማያውቅ ታውቃለህ? አምላክ ነኝ አይደለም፣ የአምላክ ልጅ ነው ኢየሱስ ክርስቶስ እንጂ የእግዚአብሔር ልጅ ነው፣ ወልድ ነው እንጂ አምላክ አይደለም። ስለዚህ አምላክ አይደለም ግን ይመለካል። ፈጣሪ ነው አይደለም እኮ እያለ ነው መጽሐፉ። አይደለም አምላክ አለው እኮ ኢየሱስ ታውቃለህ? ኢየሱስ አምላክ አለው በመጽሐፉ መሰረት። ላሳየሽ። አምላክ ሳይሆን አባት ነው ያለው። ላሳየሽ። ተዘጋጅተህ ነው የመጣው?